ኢዲ አሚን ዳዳ የሀገረ ኡጋንዳ ፕሬዝዳንት ሲሆን ልክ እንደ ሳሙኤል ዶ በሰፈረበት ቁና የተሰፈረበት ታንክ ያንቆራጠጠ 8 መስከረሞችን ከገዛበት ሀገር በታንክና በጥይት ሩምታ ከሀገር ፈርጥጦ የወጣ ሰው ነበር። ሰውየው አፍሪካ ካፈራቻቸው ስመጥር ፈላጭ ቆራጭ አምባገነኖች አንዱ ሲሆን የጭካኔ ድርጊቶቹ አነሳስና ውድቀት ከሌሎች አምባገነን ቢጤዎቹ ጋር የሚያመሳስሉት ቢሆንም ለየት የሚያደርጉት ባህሪያት ግን ዛሬም ፊልም እየተሰራባቸው መጽሐፍ እየተደረሰባቸው ይገኛል። እናትና አባቱን ጭምር ተሳድቦ ለሰዳቢ ከሰጡ አፍሪካዊ አምባገነኖች መካከል ኢዲ አሚን አንዱ ሲሆን ያደገውም ከእናቱ ጋር ነበር። ስለ አባቱ ግን ሊያወራ ፈቃደኛ አይደለም። አባቱ ልጅ አይደለህም ብሎ የካደው ገና በጧቱ እንደሆነ ይነገራል። እሱም እንደ ብዙዎቹ አምባገነኖች ፊደል ያልቆጠረ እጁ ላይም የተገኘው የ4ኛ ክፍል ሰርቲፊኬት ሲሆን ለራሱ ግን ዶክተር ፕሮፌሰር የሚል ማዕረግ ጭኖ በቲቪም በራዲዮም የሚያስነግር ሰው ነበር። ስልጣን ያዘው በአገሪቱ ጦር አዛዥነት ጭምር ያገለገለውን የፕሬዝዳንት ኦቦንቶን መንግስት ፈንቅሎ ሲሆን እንደ አውሮፓውያን አቆጣጠር በ1971 የተሳካ መፈንቅለ መንግስት አድርጎ የወቅቱን መንግስት ወደ ታንዛኒያ እንዲሰደድ አደረገው። በሀገሬውም ሰው እንደ ብሔራዊ ጀግና ተቆጥሮ ተዘፈነለት። በመጀመሪያዎቹ ጨቅላይ ስልጣን ጊዜያት የፖለቲካ እስረኞችን ፈታ። ከሀገር ውጭ የሚኖሩ ተቃዋሚ ፖለቲከኞችን ሀገር ቤት እንዲገቡ ፈቀደ። በመኪናና በሄሊኮፕተር እየተዘዋወረ የሀገሩን ህዝብ ጎበኘ፣ አነጋገረ። በዚህም ድርጊቱ ሀገሩን በደስታ ጮቤ አስረገጠ። በዚህ መልኩ የሀገሩን ህዝብ ልብ አባብሎ መንበሯን የጨበጠው ኢዲ አሚን ዳዳ 8 ዓመታት ሙሉ ኡጋንዳን እያንቆራጠጠ ኡጋንዳውያንን ቀጥቅጦ ገዛ። ህዝቡን መግደል፣ ሚኒስትሮችና የጦር መሪዎችን መረሸን፣ ከዚያም እነሱ ሲገደሉ ቆሞ ማንሳት ከፕሬዝዳንትነት ቀጥሎ የሚታወቅበት ስራው ሆነ። ባለስልጣናትን የሚገድለው በተለያየ ምክንያቶች ሲሆን ሴት ከሆነች ከሱ ጋር ወሲባዊ ግንኙነት ለማድረግ ካልፈቀደች እንድትረሸን ያደርጋል። ወንዶች ደግሞ ትንቁኛላችሁ በሚል የጥይትና የነዴቱ ማብረጃ ያደርጋቸዋል። እግዚአብሔር እንድገድል አዞኛል ብሎ ስለመግደሉም ብዛት ያላቸው የኡጋንዳ ጋዜጠኞች ዘግበዋል። ለአብነት ያክል የውጭ ጉዳይ ሚኒስትሩን ማይክል ኦዲያንግን ገድሎ አስክሬኑን በቪክቶሪያ ሐይቅ ዳርቻ ጥሎ ለምን ይህን አደረክ ተብሎ ሲጠየቅ በሐይቅ ውስጥ ሲዋኝ አዞ አጠቃው ሲል በሳከት እያለ መልሷል። በእርግጥ ይህ ከመሆኑ 2 ሳምንታት በፊት በካቢኔ ስብሰባ ላይ የውጭ ጉዳይ ሚኒስትሩን እንዲህ ሲል አብጠልጥለውት ነበር። በእርግጥ እዚህ ኡጋንዳ ውስጥ ምን እየተካሄደ ነው? የውጭ ጉዳይ ሚኒስትር ውስጥ እየሰራ ነው? ሁሉም የሱ ድክመት ነው እያለ ካብጠለጠለው ከ2 ሳምንታት በኋላ የውጭ ጉዳይ ሚኒስትሩ ተገድሎ አስክሬኑ በቪክቶሪያ ሐይቅ እየተንሳፈፈ ተገኘ። ኢዲ አሚን መርጦ ከሾመ በኋላ መርጦ ይገድላል። ህዝቡንም የገደለው በብሔሩ መርጦ ሲሆን በተለይም በሀገሪቱ ሰሜናዊ ክፍል የሚገኙትን የላንጊ፣ አኮሊና ቡጁጋሊ ህዝቦች ተመላልሶ ጥይት አዝንቦባቸዋል። ታንክ ያንቆራጠጠም ገድሏቸዋል። ሚካኤል ቢቨር በመጽሐፉ እንደገለጸው የቀድሞ መንግስት ርዝራዦች ናቸው በማለት ያለምንም ምህረት የገደላቸው ሰዎች ቁጥር ከ80 ሺህ እስከ 300 ሺህ ይደርሳሉ ብሎ በማስረጃ አስቀምጧል። ከሰሜናዊ ኡጋንዳ የተወለዱ የሰራዊቱን አባላት እየለየ ረሽኗል። ይህም ሳይበቃው የቀድሞ መንግስት ደጋፊዎች ናቸው ያላቸውን ሁሉ እያሳደደ ወደ ሞት አደረሷቸዋል። ኢዲ አሚን ስለ ጅምላ ጭፍጨፋው አስፈላጊነት አስመልክቶ ባደረገው ንግግር እንዲህ ሲል ተናገረ። በየትም ሀገር ሊሞቱ የሚገባቸው ሰዎች አሉ። እኛም እየገደልን ያለነው ከጥቅማቸው ይልቅ ጉዳታቸው የሚበልጥ ሰዎችን ነው። እናም ህግ በማስከበር ወቅት ለሀገር ሲባል እርምጃ የተወሰደባቸው ናቸው። ነገር ግን የሞት ቅጣት በኡጋንዳ የተጀመረ ያስመስላሉ። ጠላቶቻችን መንጫጫት ይችላሉ። እኛ ግን ይህን እርምጃችንን አጠናክረን እንቀጥላለን። ቅጣቱ የሚያስቆጣቸው ሰዎች ካሉ ራሳቸውን ከፎቅ መወርወር ይችላሉ ሲል ተናገረ። ኢዲ አሚን ሃይማኖቱን ደጋግሞ የቀየረ ተዋጣለት የካቶሊክ አማኝ መሆኑን ተናግሮ ሳይጨርስ የለየለት እስላም ሆኖ የሚገኝ ሰው ነበር። እንዲህ ያምታታ ዓመታትን የዘለቀው ይህ ግዙፍ ሰው ህዝቡ ይጸልይልኛል፣ እኔም ገና ልጅ እያለሁ ጀምሮ የሀገሪቱ መሪ እንደመሆን እግዚአብሔር ነግሮኛል፣ ሰዎችንም የምገድለው በእግዚአብሔር መንፈስ ተመርቼ ነው ሲል ተናገረ። በእሱ የህይወት ታሪክ ላይ ተመርኩዞ ዘጋቢ ፊልም የሰራው ፈረንሳዊው ዳይሬክተር ይህንን አስመልክቶ እንዲህ ሲል ተናግሯል። አብዛኛው ሰው በእንቅልፍ የሚያየው ህልም የማይጨበጥ ነው። ነገር ግን እኔ የማየው ሁል ጊዜም ትክክል ነው። ምንም ባልነበረኝ ጊዜ የጦር ኮማንደር መሆኔን አልሜ አሁን የጦር ጠቅላይ አዛዥ ሆኛለሁ። በዓለምም እጅግ ታላቅ የሀገር መሪ ልሆን እንደምችል በህልሜ ታየኝ። ይህም ህልሜ ከጊዜ በኋላ እውን ሆነ። ሌላው ይቅርና መቼ እንደምሞት፣ እንዴት እንደምሞት፣ የምሞትበትን ሰዓትና ቀን ሳይቀር በትክክል አውቃለሁ። ይህ ሚስጥር ከእኔ ውጭ ማንም ሊያውቀው የሚችል የለም። ለዚህም ነው በህይወቴ ደንታ የሌለኝ ሰው የሆንኩት ሲል ተናገረው። ኢዲ አሚን በእያንዳንዱ የህይወት ታሪክ ውስጥ ቀጥተኛ አማካሪው እግዚአብሔር እንደሆነ ሲናገር ኖሯል። የኢኮኖሚ፣ የፖለቲካና የውጭ ግንኙነት ስራዎችን መጀመሪያ እግዚአብሔርን አስተያየት እንዲሰጥ አደርገዋለሁ። የሚገርማችሁ በእኔና በሀገሪቱ ላይ ምን ሊከሰት እንደሚችል ከጥቂት ቀናት በፊት አስቀድሜ ደርስበታለሁ። ማንኛውም ሰው በእኔ ላይ ሊፈጽመው ስለሚያስበው ሴራ ወዲያውኑ ነው ማቀበት። ያኔ እግዚአብሔር የሚያዘውን ቅጣት እቀጣዋለሁ። ይህንንም የማደርገው እግዚአብሔር ያዘዘኝን ተግባር ይዤ ስለምንቀሳቀስ ነው ሲል ሁሌ ይናገራል።
ይናገራል። ኢዲ አሚን ይህን ድርጊቱን የተቃወሙ የውጭ ሀገር ዜጎችን ጠራርጎ ሲያባርር ዓለም ደነገጠ። በሰውየው የህይወት ታሪክ ላይ ያተኮረ መጽሐፍ የጻፈው ቶማስ ፓትሪክ ምነው በሰው ልጅ ላይ ጨከንክ? ማፈናቀልና ሰዎችን ማባረር እኮ የኋላ ቀርነት ማሳያ ነው ሲል ጠየቀው። እግዚአብሔር አዞኝ ባደረኩት ነገር ጣልቃ አትግቡ ሲል መለሰለት። ሰውየው እንዲህ ያሉትን ነገሮች ሲያደርግ እየቀለደ አይደለም። የግድያውንም ሆነ የኢኮኖሚ እቅዱን የሚያማክረኝ ፈጣሪ ነው የሚለው ኢዲ አሚን ከቀድሞ ጠቅላይ ሚኒስተሮች እስከ ሚኒስተሮች፣ ከወንጌላዊ ቤተክርስቲያን መሪዎች እስከ ዩኒቨርሲቲ ፕሬዝዳንቶች፣ ከአርቲስቶች እስከ ጋዜጠኞች ገድሏል። ኢዲ አሚን በአሰቃቂ ሁኔታ ሰዎችን ከገደለ በኋላ አስክሬናቸውን በቪክቶሪያ ሐይቅ ዳርቻ ይጥላል። አንዳንዴ ጥይት ለመቆጠብ በሚል በወንጀል ተጠርጥረው የተያዙ ሰዎችን እርስ በርስ እንዲገዳደሉ መዶሻና ገጀራ ይሰጥ ነበር። አንዱ ሌላውን ሲገድለውም እሱ ቆሞ ፎቶግራፍ ያነሳ ነበር። ይህም አልበቃ ብሎት ግድያዎችን በቀጥታ ቴሌቪዥን ያስተላልፍ ነበር። የእርሱን ስርዓትና መንግስት የተቃወመ ማንኛውም ሰው በአሸባሪነት ወይም በሀገር ክህደት እየተወነጀለ በመሰል መንገድ እንዲገደል ያደርጋል። ኢዲ አሚን በቅጡ ፊደል ያልቆጠረ መሆኑን ይሸማቀቅበት ስለነበር የማካሬሪ ዩኒቨርሲቲ ቻንስለር አድርጎ ራሱን ከሾመ በኋላ ፕሮፌሰር ዶክተር የሚል ማዕረግ ለራሱ ሰጠ። ይህንንም በሀገሪቱ ራዲዮና ቴሌቪዥን በብዛት እንዲነገር ያደርግ ነበር። ኢዲ አሚን ስፖርት በጣም ይወድ ነበር። በተለይም ዋና፣ ቦክስና የራግቢ ስፖርት የሚዝናናባቸው ስለነበሩ አብዝቶ ሲጫወት ማየት የተለመደ ነበር። ሆኖም እንደ ማንኛውም አምባገነን ከእሱ ጋር የገጠሙት ተወዳዳሪዎችም ማሸነፍ አይፈቅድላቸውም። ተጋጣሚው የፈለገ ችሎታ ቢኖረው እሱን ማሸነፍ የጨዋታው ህግ አይፈቅድለትም። በዋና ሆነ በእግር ኳስ ኢዲ አሚን ተሸንፎ አያውቅም። ኢዲ አሚን በመፈንቅለ መንግስት ወደ ስልጣን ሲመጣ የምዕራብ ዓለም ደግፎት ነበር። ምዕራብ ጀርመን፣ ብሪታንያና መሰል ሀገራት አበጀኛ ጀግና ብለውትም ነበር። ሆኖም በአገሩ ህዝብ ላይ ሆነ በሌሎች ሀገራት ዜጎች ላይ የሚፈጽመውን ጥፋትና ግፍ ችላ ብለው ማለፍ ያልወደዱት ብሪታንያ ከኡጋንዳ ጋር ያላትን ግንኙነት አቋረጠች። ከዚህም በኋላ ኢንግላንድ ይህንን ውሳኔ የወሰደችው ስላሸነፍኳት ነው ብሎ ለራሱ ከዶክተሬት ፕሮፌሰር ፊልድ ማርሻል አልሃጂ የምድር አራዊቶችና የባህር አሶች ጌታ ከሚለው በተጨማሪ የብሪታንያ ኢምፓየር ድል አድራጊ የሚል ማዕረግ ቀጠለበት። ምስራቅ አፍሪካ ከወለደቻቸው አምባገነኖች አንዱ የሆነው ኢዲ አሚን ዳዳ እንዲና እንዲያ እያረገ 8 መስከረሞችን አንቆራጦ ገዛ። ፍንቅሎ የያዘውን ስልጣን ሁሉን ነገር አደረገበት። ሀገር አደህየበት። 300,000 ሰው ገደለበት። ደሃ አስራበበት። ኡጋንዳውያንን ዘረፈበት። ከ7 በላይ ሚስቶችንም አግብቶ ከ30 በላይ ቁባቶችንም አስቀምጦ 50 የሚደርሱ ልጆችንም ወለደበት። ስልጣኑን ሁሉንም ነገር አደረገበት። የቀረው ጎረቤት ሀገር መውረር ነበርና ታንዛኒያን ለመውረር ደጋግሞ አሰበ። ይፋዊ ወረራ ከማወጁ አስቀድሞ ጀነራሎቹን ሰብስቦ የተናገረው በቪቨር እንዲህ ተገልጾ ነበር። ከታንዛኒያ ጋር የምናደርገውን ጦርነት አክብደን የምንመለከተው መሆን የለበትም። ይሄ መለማመጃችን ነው። ዋናው ጦርነት በቀጣይ በደቡብ አፍሪካ ሄደን ከአፓርታይድ ስርዓት ጋር የምናደርገው ነው። ታንዛኒያ ላይ አሟምቀን ወደማይቀረው የአፍሪካ ሻምፒዮን እንደርሳለን አለ። ግድ የለም ተው ቢሉት አልሰማም አለ። እንዳለውም ታንዛኒያን ወረራት። ታንዛኒያን በሚገባ ራሷን ተከላከለች። ኔሬሬ ያስጠለላቸው የኡጋንዳ ፖለቲከኞችና ተቃዋሚዎችን ሁሉ አደራጅቶ እስከ ካምፓላ ዘለቁ። ኢዲ አሚን እንዲህ ባለ መታበይ የለኮሰው እሳት መልሶ ራሱን ለበለበው። በከፈተው መልሶ ማጥቃት ዶጋመድ ሆነ። የሚወጣበት ቀዳዳ የሚያመልጥበት አቅጣጫ ጠፍቶት ግራ በተጋባበት ወቅት ሊቢያው መሪ መሐመድ ጋዳፊ ደረሰለት። አንድ አውሮፕላን ልኮ ከ4 ሚስቶቹ ከ20 ልጆቹና ከበርካታ ቁባቶቹ ጋር ወደ ትሪፖሊ ሊቢያ አሻገረው። በሰፈረው ቁና የተሰፈረለት ኢዲ አሚን የፈነቀላቸው ኦቦንቴ ፈንቅለው ስደተኛ ያደረጋቸው ኦቦንቴ ስደተኛ ያደረጉት። በአውሮፓውያን አቆጣጠር በ2003 ዓመተ ምህረት በኩላሊትና በደም ግፊት በሽታ ታሞ በ78 ዓመቱ 300,000 ነፍሶችን ገድሎ ወደ ላከበት ራሱ ሄደ። ክቡራን አድማጭ ተመልካቾቻችን የዛሬው ፕሮግራም ይህን ይመስል ነበር። ላይክና ሰብስክራይብ እያደረጋችሁ የዚህ ቤተሰብ አባል እንድትሆኑ ጠየቅናችሁ። ክቡራን አድማጭ ተመልካቾቻችን ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ዓለም ላይ የተከሰቱ መሳይ ታሪኮችን፣ ወቅታዊ ጉዳዮችንና የታላላቅ ግለሰቦች ታሪኮችን የሚያገኙ ይሆናል።